ሰላም ሰላም የዩቲዩብ ቻናል ተከታታዮች ሰላም ብያለሁ። እንዴት ናቸው? ሰላማችሁ ይብዛ። እኔ ደህና ነኝ አልሐምዱሊላህ። ዛሬ አብዛኛዎቻችን የመዳም ቅመም ዩቲዩብ መስራት እየቻለን ግን ደግሞ አብዛኛዎችን ደግሞ አናቅም በሚል የሰውን ቪዲዮ እያየን ጊዜያችንን እንፈጅበታለን። እስቲል ደግሞ እዚህ አረብ ሀገር ያለን የመዳም ቅመሞች ለምንድን ነው ዩቲዩብ ለመስራት አላማ የማይኖረን? ለምንድን ነው ኢትዮጵያ እንዳሉ ዩቲዩበሮች እኛ ዩቲዩበር መሆን ያቃተን? የምር ይሄ ነገር ግን ብዙ ጊዜ ጥያቄ የሚሆንብኝ ነገር ነው። ቤተሰብ ለእኔ ብቻ ነው ግን? ኢትዮጵያ ያሉ ዩቲዩበሮች እኮ እኛን አይደል እንዲያሳድግ ናቸው። ተጣላን፣ ተፋለጥን፣ ተፋታን፣ ተቋረጥን እያሉ ብዙ የእነሱን ቪዲዮ ስክሮን እያደረግን እንውላለን። ግን የመዳም ቅመሞች ለምንድን ነው እናንተ ለራሳችሁ መሆን ያቃታችሁ? ለምንድን ነው እንደ ማንኛውም ዩቲዩበር ዩቲዩብ ከፍተን ዩቲዩበር መሆን የማትፈልጉት? ለምንድን ነው? ለምን ግን ለኔ ብቻ ነው ማለት ጥያቄ የሚሆንብኝ? መክፈት እንኳን የማትችሉ ከሆነ እኛ ልናግዛችሁ ዝግጁ ነን። ለምንድን ነው እንደ ማንኛውም ዩቲዩበር እኛ ዩቲዩበር መሆን የሚያቃተን? ብዙ ዋይፋይ ያላችሁ ብዙ ጊዜያችንን በዚህ ቢያንስ አረብ ሀገር እያለን ጊዜያችንን መጠቀም እንችላለን። ቢያንስ ለምንድን ነው ዩቲዩብ ከፍተን ዩቲዩብ መስራት ያቃተን? እስቲል ደግሞ የመዳም ቅመሞች የምርኛም እኮ ከኢትዮጵያ ካሉ ዩቲዩበሮች እኮ በላይ ማድረግ እንችላለን። እነሱን እኛ አይደለን እንዴ ትልቅ ዩቲዩበር ያደረስናቸው? ታዲያ እኛ ለምንድን ነው ለእኛ ለራሳችን መሆን ያቃተን? ብዙዎቻቸው አለማወቅ ምናምን ነገር ሊሆን ይችላል። ቲክቶክ ላይ ሊሆን ይችላል። የትኛውም ሶሻል ሚዲያ ላይ ስክሮን እያደረግን የማንን ቪዲዮ እናልፋለን። እና ስቲል የመዳም ቅመሞች ለምንድን ነው ለራሳችን መሆን ያቃተን? ለምንድን ነው ዩቲዩብ ከፍተን ገንዘብ የማንሰራበት? አቅም አለን አይደል? ብዙዎቻችሁን ደግሞ ዋይፋይ ነፃ ነው አይደል የምንጠቀመው? ምን ችግር አለው? በቃ ያንን ጊዜያችንን ከምናጠፋና ጊዜያችንን ከምናባክል ዩቲዩብ ሰርተን ብንጠቀም ምን ችግር አለው? የመዳም ቤት እየሰራን ነው አይደል? እንኳን አይደለም ዩቲዩብ ቻናል ከፍተን ዩቲዩብ ቻናል መክፈት ክሬት ማድረግ ቀላል ነው። እስቲል ደግሞ የማታውቁም ካላችሁ ደግሞ እኛ ከፍተን ልንሰጣችሁ እንትን አለን። ስለዚህ እኛ ጋር ተቀላቅላችሁ የመዳም ቅመሞች ለመስራት ሞክሩ። ዩቲዩበር ኢትዮጵያ ያሉ ዩቲዩበሮችም እያያችሁ ነው። ትዳራችንን ተፋታን፣ ያዙን፣ ልቀቁን፣ በጣም ብዙ ነገር እነሱ የሰሩትን እኛ መስራት ያቅተናል። ለምንድን ነው እኛ እነሱን ስክሮን እያደረግን እኛ የእነሱን ቪዲዮ እኛ እያየን ለምንድን ነው እኛ ከነሱ የማንማረው? ለምንድን ነው እኛ ስራ እንደነሱ የማንሰራው? ከስራችን ጎን ለምንድን ነው ዩቲዩብ የማንሰራው? ወላሂ የመዳም ቅመሞች እንችላለን። ስለዚህ ዩቲዩብ መስራት እዚህ ትሰራላችሁ፣ ኢትዮጵያ ሄዳችሁ ትሰሩበታላችሁ እንደ ማንኛውም ዩቲዩበር። ነገ ዛሬ ላይ እኮ አረብ ሀገር ተቀምጠን እኮ ነገ ሀገር መግባትም አለ። ነገ ግን ሀገር ስንገባ ይህን ዩቲዩብ እንደ ማንኛውም ዩቲዩበር ቁጭ ብለን ዩቲዩባችንን ማሳደግና መስራት በዩቲዩባችን መተዳደር እንችላለን። እኛም እንደ ማንኛውም ሰው ማለት ነው። እንዴ ኢትዮጵያ ያሉ ዩቲዩበሮች እኮ ስራ ሰርተው ሌላ የግል ስራ ኖሯቸው ምናምን ነገር እኮ አይደለም፣ ዩቲዩብ ሰርተው ነው። ዩቲዩብ ደግሞ ላወቀውና ለቻለበት በጣም ነው የሚከፍለው፣ በጣም ይከፍላል ማለት ነው። ከፍሎም እንትን ሲልም አይተነዋል። ኢትዮጵያ ያሉ ዩቲዩበሮች ጥቅም ባያገኙበት ነው እንዴ? ትዳራችንን ተፋታን፣ ያዝን፣ ተላቀቅን፣ በጣም ብዙ ነገር መተት አስነኩን። ብስሚላ ረህማን ረሂም የምር ብዙ ነገር እነሱ የሰሩትን የመዳም ቅመሞች ግን እንዴት መስራት ያቅተናል? ለምንድን ነው ለራሳችን መሆን ግን ያቃተን? ከራሴ ጀምሮ ብዙ የመዳም ቅመሞች ግን የሆነ በቃ የሆነ የሚቀይረንና እንትን የምንልበትን ነገር አናውቅም። የምንሬን ነው ወላሂ። እና በቃ ዩቲዩብ ለመስራት የመዳም ቅመሞች መነሳሳትም አለባችሁ ሲጀመር ማለት ነው። መነሳሳት አለባችሁ ሲጀመር። እኛ ከዩቲዩበሮች ከሌላው ሰው በምን እናንሳለን? አረብ ሀገር መተን እኛ እነ መዳም ቤት ምናምን እየሰራን አይደል እንዴ? ታዲያ ነገ ዩቲዩብ እኮ ለእኛ ቀርቶ አይደለም ለብዙ የሚሰርፍ ቻናል ነው ነገ የምናስቀምጠው። እና ለምን አንሰራበትም? ከሌላ ዩቲዩበሮች እኛ በምን እንለያለን? የመዳም ቅመሞች የምር ጊዜያችሁን እስክሮን የሰውን ቪዲዮ እያደረጋችሁ ከምታልፉ ይልቁን የራሳችንን ቻናል ዩቲዩብ ቻናል ክሬት አድርገን ዩቲዩብ ቻናልን እየሰራን ነገ ሀገራችን ገብተን ገንዘብ የሚከፍለንን ነገር ብንፈጥር፣ ኦንላይን ያሉ ስራዎችን ይሰራበታል። ብዙ ነገር አለ። ስለዚህ እኛም ዩቲዩብ ቻናል ክሬት አድርገን
የመዳም ቅመሞች ሁላችንም እንቀየር። ዩቲዩብ ክፈቱ። መክፈት የማትችሉ ልጆች ካላችሁ ደግሞ ቲክቶክ ወይም ደግሞ ቴሌግራም ግሩፕ ላይ አናግሩን። እኛ ከፍተን ለእናንተ ለመስጠት ዝግጁ ነን። መልካም ጊዜ ይሆንላችሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። አመሰግናለሁ።